ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። ስለ ሰው አፈጣጠር ለማየት እንሞክራለን። ሰው ምንድን ነው? በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት ከፍጥረት መጀመሪያ እግዚአብሔር አዳምና ሔዋን ሲፈጥር በራሱ አምሳል በራሱ መልክ እንደፈጠረ የአምላክ ቃል ይናገራል። ስለዚህ ሰው የተፈጠረው በእግዚአብሔር አምሳል በእግዚአብሔር መልክ ነው ማለት ነው። የጌታ ስም የተባረከ ይሁን። የእግዚአብሔር መልክ የምንለው ቅድስና፣ ዘላለማዊነት፣ ኢተርኒቲ፣ ያው ነፍስ ያለው ፍጡር በመሆኑ ማለት ነው። ያው ነፍስ ያለው በመሆኑ ዘላለማዊነትን፣ ቅድስናን፣ እውቀትን፣ መመራመርን፣ ኢንቴሌክቹዋሊቲን፣ እውቀትን፣ የቋንቋ ክህሎትን ከእግዚአብሔር ታድሏል፣ ከእግዚአብሔር ተካፍሏል ማለት ነው የሰው ልጅ። የጌታ ስም የተባረከ ይሁን። ስለዚህ ሰው ይህን ማንነቱን ካልጣለ ቅዱስ ክቡር ፍጡር ነው፣ ሰብአዊ ፍጡር ነው፣ ርሁሩ ፍጡር ነው። ሰውን ሰው ያደረገው እግዚአብሔር ነው። ሰውን ሰው ያደረገው የእግዚአብሔር መንፈስ፣ የእግዚአብሔር እስትንፋስ ነው። የጌታ ስም የተባረከ ይሁን። ሰውን ለየት ያደረገው እግዚአብሔርን ማወቅ መቻሉ ነው። እግዚአብሔርን ማምለክ መቻሉ ነው። የጌታ ስም የተባረከ ይሁን። እግዚአብሔር አምላክ ለሰው ልጅ የቋንቋ ክህሎት ከሌሎች እንስሳት በተለየ መልኩ የ10,000 ቋንቋ ክህሎት እንዲጎናጸፍ አድርጎታል። የጌታ ስም የተባረከ ይሁን። በዚህም አምላክን እናመሰግናለን፣ ጌታን እናመሰግናለን። ስለዚህ የሰው ልጅ ሲፈጠር ከመጀመሪያውኑ ስጋ፣ ጅማት፣ ቅልጥም፣ አእምሮ፣ ፍሬም ማለት የሰውነት ፍሬም የተጎናጸፈ የማይሞት ሕያው መንፈስና ሕያው ነፍስ ያለው ፍጡር ነው። ስለዚህ ሰው ማለት ስጋ፣ ነፍስ፣ መንፈስ ሶስቱ ዳይሜንሽኖች በአንድነት ያሉት ክቡር የአምላክ ፍጡር ማለት ነው። የጌታ ስም የተባረከ ይሁን።